ሰላም የቻናላችን ተከታታዮች በዚህ ቪዲዮ የምንመለከተው እንዴት አድርገን በቀላል መንገድ በምስሉ ላይ የምንመለከተውን የፖስተር ዲዛይን በቀላል መንገድ እንዴት መስራት እንደምንችል እንመለከታለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱ በመጫን በየጊዜው የምንለቃቸውን ቱቶሪያሎች መከታተል ትችላላችሁ። ወደ ቪዲዮ በመጀመሪያ አዶቢ ፎቶሾፕ ሶፍትዌራችንን ከከፈትን በኋላ ነው ዶክመንት ክሬት ካደረጋችሁ በኋላ እዚህ ጋር እንመጣና ዩኒታችንን ፒክስል ላይ አድርገን እዚህ ጋር ዊድዙን 869 እናድርገውና አሁን ለምንሰራው ስራ የሚመቸን ስለሆነ ይሄን ደግሞ ሄቱን 1080 ላይ አድርገን ሪዞሉሽናችንን 300 ከለር ሞዳችንን አርጂቢ ላይ አድርገን ዶክመንታችንን ክሬት እናደርጋለን ማለት ነው። በመቀጠል ምንድነው የምናደርገው እዚህ የከፈትነው ዶክመንት ላይ አርት ቦርድ ላይ እዚህ ጋር ልምጣ ይሄንን ሙሉን ታብል አጥፋውና እዚህ ጋር ያሉትን ላጥፋቸው ሌየሩን እዚህ በሙሉ እንድናገኘው። በመቀጠል እዚህ ጋር ልምጣና እዚህ ጋር ግራዲየንት ከለር አፕላይ እናደርጋለን። እዚህ ጋር ልምጣና ለምሳሌ እዚህን ከለር መጨረሻ ላይ ምስላችንን ካስገባን በኋላ እናስተካክላለን። ለምሳሌ ይሄንን እንደዚህ እናድርገውና እዚህ ጋርም ያለውን ከለር የዚህን ኦፓሲቲ ተጨምሩትና እዚህ ጋር መተን የተወሰነ ላይት ከለር እንደዚህ እናደርገዋለን። በዚህ ሳይድ ያለውን ትንሽ ወደዚህ አቅጣጫ እንደዚህ ታመጡትና ይሄንን ከለር ወደዚህ አቅጣጫ እንደዚህ ታረጉታላችሁ። ቀጥል ምን እናደርጋለን እናስገባለን ማለት ነው። ለምሳሌ ይሄን ምስል ድራግ አድርጌ ላምጣውና እዚህ ጋር ላስቀምጠው። እዚህ ጋር ካረኩኝ በኋላ ምን አደርጋለሁ የራይት ምልክቱን ክሊክ አድርጋችሁ በቀጥታ ትንሽ ሳይዙን እናሳንሰው። እንደዚህ ባክግራውንዱን ሪሙቭ ለማድረግ ሰብጀክት ታደርጉትና ከሜኑ ባራችሁ ላይ እዛው ሰሌክት ጋር ትገቡና ሰሌክት ኤንድ ማስክ ላይ ገብተን ሪፋይን የሚደረግ ነገር ካለ ሪፋይን እናደርጋለን። ከዛ በኋላ አውትፑት ላይ መታችሁ ዲኮንታሚኔት አድርጋችሁ ይሄንን ኦኬ ትሉታላችሁ ማለት ነው። በቀላሉ ምስላችን ተቆርጦልናል ማለት ነው እንደምትመለከቱት። በመቀጠል ምን እናደርጋለን እዚህ ጋር ልምጣ ኮንትሮል ፕላስ ቲ እናደርግና የተወሰነ ሳይዙ እንደዚህ እናሳንስና በዚህ አቅጣጫ እንደዚህ አድርገን እናስቀምጠዋለን። በመቀጠል አሁንም ትንሽ ባክግራውንድ ከለራችንን ማች ለማድረግ ምን እናደርጋለን ቅድም ክሬት ያደረግነው ግራዲየንት ጋር ደብል ክሊክ አድርጋችሁ ገብታችሁ እዚህ ጋር ትመጡና ምን ታደርጋላችሁ እዚህ ስላይደሩ ላይ ክሊክ አደርጋለሁ። በመቀጠል አሁንም እዚህ ጋር መጥቼ እቺኛዋን ዳይሬክሽን ክሊክ ካደረኩ በኋላ ከምስሉ ከለር ወስዳለሁ ማለት ነው። እንደዚህ እንደምትመለከቱት እንደዚህ አይነት ከለር ወስዳለሁ ማለት ነው። በመቀጠል ኦኬ ላለው በዚህም ዳይሬክሽን ልምጣና ክሊክ አድርጌ ደብል ክሊክ ካደረጋችሁ በኋላ በዚህ ዳይሬክሽን ደግሞ ላይት የሆነችዋን ከለር እዚህ አካባቢ ላይ ያለችዋን ከለር እንደዚህ አድርገን እንወስዳለን። ወይ ደግሞ ወደዚህ አካባቢ መምጣት ትችላላችሁ። ሊትል የተወሰነ ዲፍረንስ አላቸው ከለሮቹ ተመሳሳይ ቢመስልንም ስለዚህ እዚህ አካባቢ ላይ የተወሰነ እንደዚህ አድርገን ላይት አድርገን እንጠቀማለን። እቺን ማውን የተወሰነ እንደዚህ አድርገን ከፍ እናደርጋለን። ስንጨርስ ኦኬ ብለን እንወጣለን ማለት ነው። በመቀጠል የፎቶ ሌየር ማስክ ላይ እዚህ ጋር መታችሁ ክሊክ ካደረጋችሁ በኋላ በብረሽ ከለራችንን ጥቁር እናደርግና የብረሽ ሳይዛችንን ክሎዝ ስኩዌር ብራኬት በመጠቀም ካስተለቃችሁ በኋላ ሃርድነሱን እዚህ ጋር እንደምትመለከቱት 0 ላይ መሆን መቻል አለበት። እዚህ ጋር መተን ይሄንን እናጠፋለን ማለት ነው። ሞር ፌድ እንዲያደርግ ከስር በኩል እንደዚህ አድርገን እናጠፋለን ማለት ነው። በመቀጠል ምንድነው የምናደርገው እዚህ ጋር እንደምትመለከቱት እዚህ ጋር ያለው ይሄንን የተወሰነ ከለሩን እናስተካክለዋለን። ኦብጀክቱን ፎቶውን ሰሌክት ካደረጋችሁ በኋላ ፊልተር ካሜራ ሮ ፊልተር ላይ እንመጣና እዚህ ጋር ስትመጡ እታች በኩል እዚህ ጋር ሰሌክት ስታደርጉ የሌየር ማስኩን ሳይሆን ዋናውን ምስል ፎቶ ሰሌክት ማድረግ ይጠበቅብናል። በመቀጠል ካሜራ ሮ ፊልተር ላይ እንመጣለን። በመቀጠል ይሄንን ዙም ካደረጋችሁ በኋላ እዚህ ጋር እንምጣ። ለምሳሌ ቴክስቸሩን የተወሰነ ጎላ እንዲያደርግልን ይሄንን እንጨምራለን። እዚህ ጋር ሞር ክላሪቲውንም እዚህ ጋራ መጨመር ማሳነስ ትችላላችሁ። ሞር ክሊር እንዲሆን በጣም ቴክስቸር ይዘቱን ሳይለቅ እንደዚህ አድርገን ክላሪቲውን እናስተካክላለን። በመቀጠል እዚህ ጋራ ቴምፕሬቸሩን የተወሰነ ከለር እንዲቀይርልን እዚህ ጋር ቫይብራንሱን እንደዚህ አድርገን ከፍ እናደርጋለን። እዚህ ጋር ማድመቅ ከፈለጋችሁ ሳቹሬሽኑን ከፍ ማድረግ ትችላላችሁ። በመቀጠል እዚህ ጋር ዲቴይል ጋር እንግባና እዚህ ጋር ሻርፕኑ ይሄንን 0 ላይ እናድርገውና ኖይዝ ሪዳክሽኑን ደግሞ ትንሽ እንደዚህ እንጨምረዋለን በጣም ሳናበዛ ማለት ነው። በመቀጠል ኦኬ እንላለን ማለት ነው። ስለዚህ ምስላችን መጀመሪያ ከነበረበት ከዚህ ወደዚህ ተቀይሯል ማለት ነው። የተወሰነ አሁንም ከለሩን እናስተካክላለን። እዛው ፊልተር ካሜራ ሮ ፊልተር ላይ እንግባና
ከለር ኮኔክሽን ትንሽ ኮሬክሽን እንሰጠዋለን ማለት ነው። ስለዚህ ምስላችን ከዚህ ወደዚህ ተቀይሮልናል ማለት ነው። የተወሰነ ብራይትነስ እዚህ ጋር እንምጣና እንጨምርለታለን ማለት ነው እንደዚህ አድርገን። ስለዚህ ምስላችንን እንደዚህ አድርገናል ማለት ነው። በመቀጠል ምንድነው የምናደርገው? ታይፖግራፊ እንጽፋለን ማለት ነው። ኢሉስትሬተር ላይ እንምጣና ከስተም ማድረግ ከፈለጋችሁ ሞር ኢሉስትሬተር ላይ ብትሰሩ ጥሩ ነው ማለት ነው። ለምሳሌ ማንኛውም አርት ቦርድ ሳይዝ መክፈት ትችላላችሁ። እዚህ ጋር ለምሳሌ የሆነ ምሳሌ ስለሆነ እያየን ያለ ነው የሆነ ጽሁፍ እንጻፍ። ለምሳሌ ፔንቱን ልጠቀምና እዚህ ጋር እንደዚህ አይነት ቅርጽ ብንሰራ የዚህን ስትሮክ ሳይዝ እንደዚህ አድርገን ብንጨምረው በዳይሬክት ሴሌክሽን ቱል ይሄንን ወደዚህ አቅጣጫ እንደዚህ አድርገን ብናመጣ እዚህ ጋር ይሄንን እንደዚህ ዝቅ ብናደርግ አሁንም በፔን ቱል በራሱ እዚህ ጋር ክሊክ አድርጋችሁ እዚህ ጋር እንደዚህ ክሊክ እናደርጋለን። ታች ጋር ዝቅ ልበልና እንደዚህ ክሊክ ላድርግ እቺ በዳይሬክት ሴሌክሽን ቱል ኮንትሮል ሆኖቻን ተወሰነ ጠጋ እናደርጋለን። እዚህ ጋር የምንምጣ ሬክታንግል ቱል ተጠቅመን አሁን ደግሞ በደንብ እንደዚህ አይነት ቅርጽ ስፔሳቸው ሞር ተቀራራቢ ቢሆን ጥሩ ነው። ስለዚህ እንደዚህ ካረግን በኋላ በሴሌክሽን ቱል ይሄን ደግሞ ኦቨርላፕ እናደርገዋለን እዚህ ጋር። ስለዚህ ሁለቱን ሴሌክት አድርጋችሁ የተወሰነ ታስጠጉታላችሁ ማለት ነው። በመቀጠል አሁንም በፔን ቱል እዚህ ጋር ለምሳሌ እንደዚህ አይነት ቅጥያ እንደዚህ አድርጌ እሰራለታለሁ ማለት ነው። በመቀጠል ምንድነው የምታደርጉት? ለምሳሌ እነዚህን አጠቃላይ ከላይ ያሉትን ሰሌክት እናደርጋቸውና እዚህ ጋር ያሉትንም እንደዚህ አድርገን ኮርነር ራዲየስ እንሰጣቸዋለን። እዚህ ጋር ያለውንም ይሄንን የተወሰነ ወደዚህ አቅጣጫ እንደዚህ ካስጠጋችሁ በኋላ ለምሳሌ ይሄንን ክሊክ አድርገን ወደ ላይ እንደዚህ ብናስጠጋ አሁንም በዳይሬክት ሴሌክሽን ቱል እዚህ ጋር የምታያቸውን ኮርነር ራዲየስ እንደዚህ አድርገን እንሰጣለን ማለት ነው። የተወሰነ ካለን ስፔስ አንጻር እናይና ይሄንን ምን እናደርገዋለን? ወደ ላይ እንደዚህ ሳብ እናደርገዋለን ማለት ነው። እነዚህ ምን መደረግ አለባቸው? የፊል ፓርታቸው እንዲጠፋ ማለት ነው። የዚህን ስትሮክ ከለር ለምሳሌ ነጭ እናድርገው እንዲመቸን ለስራ። እነዚህን አጠቃላይ ሰሌክት አድርጋችሁ እዚህ ፎቶሾፕ ኢንተርፌስ ላይ ታመጡታላችሁ ማለት ነው። እዚህ ፎቶሾፕ ኢንተርፌስ ላይ ታመጡታላችሁ ማለት ነው። ለምሳሌ አሁንም እንደዚህ ኦኬ ብትሉት እንደዚህ አይነት ይዘት አለው። የተወሰነ ረዘም እናድርገው። ለምሳሌ እዚህ ጋር እንመለስና የስትሮክ ቫልዩን የተወሰነ እንደዚህ እንቀንሳለን። በመቀጠል እዚህ ጋር እንምጣና ይሄንን የታችኛውን ፓርት ወደ ታች እንደዚህ ረዘም ብናደርገው እነዚህን አጠቃላይ ሰሌክት አድርጋችሁ ከለራቸውን ለምሳሌ የሚታየንን ከለር እናድርገው። እንደዚህ እዚህ ጋር ስናመጣው ነጭ ቢሆን ጥሩ ስለሆነ ማለት ነው። ይሄንን ሳይዝ እንደዚህ አድርገን እዚህ ጋር አሳንሰን እንጠቀማለን ማለት ነው እንደምትመለከቱት። በመቀጠል እዚህ ጋራ ቴክስቸር እናስገባ። ቴክስታችን ላይ ቴክስቸር ስለሚያስፈልግ አሁንም እዚህ ጋራ እነዚህን ፋይሎች አንድ ላይ ቴሌግራም ላይ ዚፕ አድርጌ አታች አደርግላችኋለሁ። ይሄንን ድራግ አድርገን እዚህ ጋር እናመጣና የዚህን ሳይዝ ለምሳሌ እንደዚህ አድርገን እናሳንሳለን። ይሄንንም ለምሳሌ እንደዚህ አድርገን እናሳንስ። ቀጥታ እንደምትመለከቱት የታችኛው ሌየር ላይ እዚህኛው ሌየር ላይ ነው የምናስገባው። ስለዚህ ከላይና ከታች መሆን መቻል አለባቸው። ስለዚህ የላይኛውን ሰሌክት አድርጋችሁ ክሬት ክሊፒንግ ማስክ የሚለውን ክሊክ እናደርጋለን ማለት ነው። በቀጥታ እዛ ውስጥ ገባለን ማለት። ስለዚህ ይህንን የተወሰነ ወደምትፈልጉት አቅጣጫ እንደዚህ አድርጋችሁ በደንብ ከስተማይዝ ማድረግ ትችላላችሁ። ሲጨርሱ እነዚህ ሁለቱ ስታነቃንቁ ሙቭ ስታደርጉ እንዳያስቸግራችሁ ሊንክ ታደርጓቸዋላችሁ። አሰርናቸው ማለት ነው። በመቀጠል እዚህኛው የመጀመሪያው ሌየር ላይ የቴክስቸሩ ላይ ማለት ነው ክሊክ ካደረጋችሁ በኋላ እዚህ ጋር ተመጡና ለምሳሌ ከፈለጋችሁ ግራዲየንት ጋር መታችሁ የቢጫ ከለር ኮምቢኔሽን ማለትም የጎልደን ከለር ማለት ነው እንደዚህ አድርገን ይሄንን ለምሳሌ ተወሰነ ላይት እናድርገው እንደዚህ። በመቀጠል ይሄንን አንግል እዚህ ጋር ያለውን ይሄንን ዜሮ ላይ ብናደርገው በመቀጠል ይሄንን ከፈለጋችሁ ብሌንድ ማድረግ ትችላላችሁ ማለት ነው። ብሌንድ ማድረግ ትችላላችሁ። ለምሳሌ መጀመሪያ ከነበረው ከዚህ ወደዚህ ቀይረናል ማለት ነው። ሞር ኢንሃንስ እያደረግን መምጣት እንችላለን። ስለዚህ ሌሎች ኦፕሽኖችንም ዝቅ እያደረጋችሁ እንደዚህ መመልከት ትችላላችሁ ማለት ነው። ስለዚህ እንደዚህ አድርገን ሶፍት ላይት ላይ እናደርገዋለን። ከፈለጋችሁ የተወሰነ ኦፓሲቲውን ዝቅ ማድረግ ትችላላችሁ። ስለዚህ መጀመሪያ ከነበረው ከዚህ ወደዚህ ተቀይሮልናል ማለት ነው። በመቀጠል ምንድነው የምናደርገው? ቴክስቶችን እንጽፋለን። እዚህ ጋራ ሆሪዞንታል ታይፕ ቱል እንጠቀምና ለምሳሌ እዚህ ጋር ክሊክ ባደርግ ለምሳሌ እዚህ ጋራ ምሳሌ ስለሆነ እየሰራን ያለ ነው
እዚህ ጋር ለምሳሌ ሌላ ማናዘር ቴክስት እንጽፋለን ወይ ደግሞ እዚሁ ላይ ኢንተር እንበልና እንደዚህ አድርገን እንጽፋለን። ለምሳሌ እነዚህ ሙሉን ከለራቸውን ነጭ ከለር እናደርገዋለን። ለምሳሌ እዚህ ፎንት ታይፕ ኖኪያ ላይ ባረገው እንደዚህ አድርገን ብናስቀምጥ እዚህ ጋር ያለውን ደግሞ እዚህ ለምሳሌ ስክሪፕት ታይፕ ፎንቶችን ብትጠቀሙ ለምሳሌ እዚህ አካባቢ ላይ ካሉት ውስጥ ይህንን ፎንት እንደዚህ ይጠቀማለሁ ማለት ነው። በመቀጠል እነዚህ ካራክተር ጋር እንምጣ። ዊንዶ ካራክተር ቴክስት የምናስተካክልበት ፓኔል ካመጣን በኋላ እነዚህ ሞር እንደዚህ እናቀራረባቸዋለን። ፓራግራፉን ደግሞ መሀል ለመሀል እንደዚህ እናደርገዋለን። በመቀጠል የእነዚህን ሳይዝ የተወሰነ እንደዚህ አድርገን አሳንሰን እንጠቀማለን ማለት ነው። ሞር እነዚህን ከፈለጋችሁ ደግሞ ካፒታል ማድረግ ትችላላችሁ። ስክሪፕቱን ሳይሆን ሳንሰሪፍ ፎንት ታይፑን እንደዚህ አድርገን መጠቀም እንችላለን። ስንጨርስ ለምሳሌ የዚህኛውን ደግሞ አንድ ላይ ሳይዛቸውን ኮንትሮል ፕላስ አድርገን ተለቅ አድርገን መጠቀም እንችላለን ማለት ነው። እዚህ ጋር እንደዚህ እናስቀምጣለን። ሌላ ከስር ላይ የሚገቡ ክሬዲት የምንሰጣቸው ሰዎች ካሉ እዚህ ጋር ለምሳሌ እኛ በሎርም ቴክስት እንጠቀም። ለምሳሌ ሙሉ ካፒታል ሌላ አድርገውና ላይክ እዚህ ጋር እንዳሉት እንደዚህ አድርገን ብናስቀምጣቸው እንደዚህ አይነት ይዘት ይይዝልናል ማለት ነው ቴክስታችን። እነዚህን እዚህ ጋር አምጥተን እንደዚህ እናስቀምጣቸዋለን። ትንሽ ሳይዛቸውን እንደዚህ አድርገን እናሳንሰው። ስለዚህ ምሳሌ እያየን ስለሆነ እኛ የምንጠቀመው ኖርማል ቴክስት ነው ማለት ነው። ስለዚህ እዚህ ጋር እነዚህን ካደረግን በኋላ ከስር የሚገቡ ሌሎች ስፖንሰሮች ሊሆኑ ይችላሉ። ሎጓቸውን ማስቀመጥ እንችላለን ማለት ነው። ለምሳሌ ኦሬዲ እዚህ ጋር ካለው እነዚህን ሰሌክት ላርግና ድራግ አድርጌ እዚህ ጋር አላምጣው፣ ይህንን እዚህ ጋር አምጥተን እናስቀምጠዋለን ማለት ነው። ከዛ በፊት ሰሌክት ስናደርግ እነዚህን ፓርት ብቻ ሰሌክት አድርገን ወደዚህ አቅጣጫ እንደዚህ አድርገን እናመጣለን። እነዚህ ታች በኩል ላይ እንደዚህ አድርጋችሁ ታስቀምጧቸዋላችሁ ማለት ነው። በመቀጠል ትንሽ የዚህኛውን ግራዲየንት የተጠቀምነው ለምሳሌ ኦፓሲቲውን እንቀንሳለን። እዚህ ጋር እንምጣለን። ይሄንን ኦፓሲቲ እንደዚህ አድርገን እንቀንሳለን። በጣም ሳናበዛ እንደዚህ አድርገን እንጠቀማለን። የተወሰነ ደግሞ ከፈለጋችሁ እዚሁ ጋር እንመለስና ከለሩን እዛው ጎልደን ላይ እንዳለ የተወሰነ ዳርክ እያደረግነው እንመጣለን። ላይቱንም በዚህ አቅጣጫ ያለው በጣም ቢጫ እንዳይሆን ትንሽ እንደዚህ ዝቅ እናደርግና ይሄንን ዝቅ እያደረግነው እንመጣለን ማለት ነው። እንደዚህ አይነት ይዘት ማስያዝ እንችላለን ማለት ነው። በመቀጠል ምን እናደርጋለን? ሌላ ባክግራውንድ ላይ የሚገባ ፓተርን እናመጣለን። ለምሳሌ ባሉት ውስጥ ይሄንን ድራግ አድርጌ እዚህ ጋር ላምጣውና ምን ታደርጋላችሁ? ራይት ክሊክ አድርጋችሁ ፍሊፕ ሆሪዞንታል እናደርገዋለን። ይሄ ለምሳሌ እዚህ አካባቢ ላይ እንደዚህ እናመጣውና ከፋይሎቻችን ኋላ ከምስሎቻችን ኋላ ከባክግራውንዱ ፊት ለፊት አምጥተን እንደዚህ እናስቀምጠውና ይህንን ምን እናደርገዋለን? ብሌንድ እናደርገዋለን ማለት ነው። ይህንን ብሌንድ እናደርገዋለን ማለት ነው። ሞር ከባክግራውንዳችን ጋር ተቀራራቢ የሆነ ምስል ይዘት እንዲኖረው አድርገን ብሌንድ እናደርገዋለን። ከዛ በፊት የተጠቀማችሁት ባክግራውንድ ላይ ያለው ምስል ከለሩ ሌላ ከሆነ ከእናንተ ጋር ካለው ከለር ጋር ማይጣጣም ከሆነ መጀመሪያ ከለሩን ማስተካከል ይኖርብናል። ለምሳሌ አጀስትመንት ሌቭል ጋር እንግባና የተወሰነ ይሄንን ምን እናደርገዋለን? ከለሩ እዚህ ጋር አጀስት እናደርገዋለን። የተወሰነ ይሄንን ዝቅ ላድርገው እንደዚህ። በመቀጠል ምን እናደርጋለን? ኢሜጅ አጀስትመንት ሆይንድ ሳቹሬሽን ጋር መታችሁ እዚህ ጋር ሳቹሬሽኑን እንደዚህ አድርገን
እንቀንሰዋለን ማለት ነው። የተወሰነ ላይትነሱንም እዚህ አካባቢ ላይ እንደዚህ አድርገን ዝቅ እናደርጋለን። በመቀጠል ምንድነው የምታደርጉት? ኦሬዲ ከለሩን ቀይረናል። ከፈለጋችሁ ይህንን አምጥተን ብሌንድ ማድረግ እንችላለን ማለት ነው። ለምሳሌ ላይተር ከለር ላይ ብታደርጉት እንደዚህ፣ ሌሎች ኦፕሽኖችን መጠቀም ትችላላችሁ። እኛ ይህንን እንጠቀም። እንደዚህ አድርገን ብናስቀምጠው የተወሰነ ይህንን ወደ ላይ ከፍ ብናደርገው እንደዚህ ኦፓሲቲውን የተወሰነ እንደዚህ ዝቅ እናደርጋለን ማለት ነው። እንደዚህ አድርጋችሁ ዝቅ ታደርጉታላችሁ። በመቀጠል ምንድነው የምናደርገው? የተወሰነ ከላይ በኩል ሌላ ቴክስት እንጽፋለን ማለት ነው። ለምሳሌ እዚህ ጋር እንምጣና ዲፎልት ቴክስት እዚህ ጋር ልጻፍ። ይሄንን ለምሳሌ የተወሰነ እንደዚህ ራቅ አድርገን ብንጠቀም እዚህ ጋር እንደዚህ አይነት የፕሮዳክሽኑ ሊሆን ይችላል። እዚህ ጋር ቴክስት ታስገባላችሁ ማለት ነው። እዚህ ጋር ይሄን እንደዚህ አድርገን እንጠቀማለን። በመቀጠል ሌላ እዚህ ጋር አዶቤ ኢሉስትሬተር ላይ እንምጣና ለምሳሌ ክሬቲቭ የሆነ መንገድ እዚህ ጋር ለምሳሌ እንደዚህ አይነት ቅርጽ ብሰራ ስትሮክ ቫልዩአችሁ እንደዚህ ጨምራችሁ ብትጠቀሙ ይሄንን ስትሮክ ኤክስፓንድ እናድርገውና ለምሳሌ በፔን ቱል ከሴንተሩ ከኦብጀክቱ ሴንተር ማለት ነው ክሊክ ታደርጉና እዚህ ጋር ወደ ላይ እንደዚህ አይነት ላይን ብሰራ የዚህንም ስትሮክ ከለሩ ከዛኛው እንዲለይልን ሌላ አይነት ከለር እናድርገው። እንደዚህ አድርጋችሁ ብትጠቀሙ። በመቀጠል ሮቴት ቱል እንጠቀምና እዚህ ጋር መተን አልት ተጭናችሁ ሌፍት ክሊክ ስታደርጉ እዚህ ጋር አንግል ያስመርጣችኋል። ለምሳሌ የተወሰነ እንዲሮቴት እናድርግና ኮፒ እናደርጋለን። በመቀጠል ኮንትሮል ዲያርጋችሁ እነዚህ እንደዚህ ብታመጧቸው በአጠቃላይ እነዚህ ሰሌክት አድርጋችሁ ኦብጀክት ጋር ገብታችሁ ኤክስፓንድ ማድረግ ትችላላችሁ። በመቀጠል ምንድነው የምናደርገው? ሼፕ ቢልደር ቱል እንጠቀምና አልት በመጫን እነዚህ በአጠቃላይ እነዚህ ማይነስ እናደርጋለን። ውስጥ ላይ ያሉትንም እነዚህ ማይነስ እናደርጋቸዋለን ማለት ነው። እዚህ ጋር የምትመለከቷቸው እዚህ ጋር ያሉትን እነዚህ ማይነስ እናደርጋቸዋለን። እንደዚህ ማይነስ ካረጋችሁ በኋላ ምን ታደርጋላችሁ? አጠቃላይ ሰሌክት ካረጋችሁ በኋላ እዚህ ጋር ያሉትን ብቻ አዲስ ሰሌክት አድርጋችሁ የቀሩትን መሀል ላይ ያሉትን እናወጣቸዋለን ማለት ነው። እነዚህን ኦሬዲ ግሩፕ ተደርገዋል። ስለዚህ የተወሰነ ለምሳሌ ሮቴት ላድርገውና ታይፕ ቱል ተጠቅመን ቴክስት እንጻፍ። እዚህ ጋር ለምሳሌ እንደዚህ አድርጋችሁ ከጻፋችሁ በኋላ ይህንን ትንሽ ሳይዙን ተለቅ እናደርገዋለን። ፎንት ታይፑን ለምሳሌ የዚህኛውን ፎንት ታይፕ እንቀይረው። ለምሳሌ እዚህ ላይ እናድርገውና እንደዚህ እዚህ ጋር ያለውን ይሄንን ለምሳሌ ዋና ቃል ብላችሁ የምታስቡትን ሞር ቦልድ ታረጉታላችሁ። እነዚህ ሙሉን ለምሳሌ ካራክተር ጋር እንምጣና ኦል ካፕስ እንደዚህ እናበራለን ማለት ነው። በመቀጠል የተወሰነውንም ክፍተታቸውን ትንሽ ጠበብ እናደርገዋለን እንደዚህ። ስለዚህ እዚህ ጋር ይሄንን ቴክስት እንደዚህ አድርገን ከጻፍን በኋላ ከለሩን ነጭ እናድርገውና ሳይዙንም እንደዚህ ጨምረን ለምሳሌ እዚህ አካባቢ ላይ እንደዚህ አድርገን ብናስቀምጠው ይሄንን ለምሳሌ ራይት ክሊክ አሬንጅ ኤንድ ቱ ባክ እናደርገውና ወደ ኋላ እዚህ ጋር ያሉትን የተወሰኑትን ፓርቶች ደብል ክሊክ እያደረግን ግሩፕ ስለሆኑ ዲሊት እናደርጋለን ማለት ነው። በመቀጠል ይሄንን የተወሰነ ሮቴት አድርገን እንደዚህ እኩል ለእኩል እንዲሆኑ እንደዚህ እናደርጋቸዋለን። እዚህ ጋር ያሉትን ከለሮች አሁን የማደርጋቸውን ከለሮች ትጠቀማላችሁ ማለት ነው። እንደዚህ አይነት ከለር ይዘት ከያዛችሁት በኋላ ምን ታደርጋላችሁ? እነዚህን ሰሌክት አድርገን ፎቶሾፕ ላይ እናመጣቸዋለን። ይሄንን ለምሳሌ ትንሽ ሳይዙን እንደዚህ ላሳንስና እዚህ ጋር አምጥቼ እንደዚህ ላስቀምጠው። ሌላ ቴክስት ደግሞ ከፈለጋችሁ ካሚንግ ሱን የሚል ቴክስት መጠቀም ትችላላችሁ። ለምሳሌ እዚህ ጋር አልምጣ ካሚንግ ሱን ብለን ካሚንግ ሱን ብለን እዚህ ጋር ቴክስት እንጽፋለን። እኛውን ደግሞ በሌላ አቅጣጫ እዚህ አካባቢ ላይ አምጥተን እናስቀምጠዋለን ማለት ነው። እንደዚህ ክፍተታቸውን ታቀራርቡታላችሁ እዚህ ጋር መታችሁ እንደዚህ ማለት ነው። ስለዚህ በቀላል መንገድ እንደዚህ አድርገን ፖስተር ዲዛይን መስራት እንችላለን። ሌሎች ኢፌክቶችን እናንተ እዚህ ጋራ በደንብ አድርጋችሁ መጨመር ትችላላችሁ። ላይክ ላይት ኢፌክት ሊሆን ይችላል።
ላይት ሬዎች ሊሆኑ ይችላሉ። እዚህ ላይ ማስገባት ሞር አሁን ካለበት የተሻለ ማድረግ ትችላላችሁ። ሌላው እዚህ ጋር እንምጣና ለምሳሌ ከለር ሎካፕ ላይ እዚህ ጋር የተለያዩ የከለር ኦፕሽኖችን መጠቀም ትችላላችሁ ማለት ነው። ለምሳሌ ስክሮል እያደረግን እዚህ ጋር መመልከት እንችላለን። ለምሳሌ መጀመሪያ የነበረው እንደዚህ ነው። እዚህ ጋር የተወሰነ ቀይሮልናል ማለት ነው። እዚህ ጋር መታችሁ ሌሎች ኦፕሽኖችን ስክሮል እያደረጋችሁ መጠቀም ትችላላችሁ። ለምሳሌ እኛ እዚህ ላይ እናድርገውና በጣም እንዳይደምቅ ምን እናደርጋለን? ኦፓሲቲውን ዝቅ እናደርጋለን። ይህን ታብ ክሎዝ ላድርገውና የዚህን ሌየር ኦፓሲቲ ዝቅ ታደርጉታላችሁ ማለት ነው። መጀመሪያ የነበረው እንደዚህ ነው። እንደዚህ አድርገን ከለሩን ኢንሃንስ አድርገነዋል ማለት ነው። ትንሽ ከፍ ያለ ይዘት እንዲኖረው አድርገናል ማለት። ስለዚህ በቀላል መንገድ እንደዚህ እያደረጋችሁ ቀለል ያለ የፖስተር ዲዛይን መስራት ትችላላችሁ ማለት ነው። ቀለል ያለ የፖስተር ዲዛይን መስራት ትችላላችሁ። ሞር ደግሞ ላዩ ላይ የተለያዩ ሌሎችን እየደራረብን ደግሞ ሌሎች አይነት ይዘት ያላቸው የፖስተር ዲዛይኖችን ክሬቲቭ ሆናችሁ መስራት ትችላላችሁ። ሞር ግን ኮምቢኔሽናችሁ በጣም አሪፍ መሆን መቻል አለበት። ቅልል ያለ መሆን መቻል አለበት። ታይፖግራፊው የሚነበብ መሆን መቻል አለበት። የከለር ኮምቢኔሽኑ፣ የታይፖግራፊ አጻጻፉ እነሱን ቆንጆ አድርጋችሁ የፎቶ ኤዲት አደራረጋችሁ እነሱን በደንብ እያስተካከላችሁ መጠቀም ትችላላችሁ ማለት ነው። በዛሬ ቪዲዮ የተመለከትነው በቀላል መንገድ እንዴት አድርገን ይህን የመሰለ የፖስተር ዲዛይን መስራት እንደምንችል በዚህ ቪዲዮ ተመልክተናል ማለት ነው። ስለዚህ በቀጣይ ደግሞ ይሄኛው ለምሳሌ ሚውዚክ ሊሪክስ ቢያስፈልገው አፍተር ኢፌክት ሊወስደን እንዴት ነው የሚውዚክ ሊሪክስ መስራት የምንችለው የሚለውን በቀጣይ ለማየት እንሞክራለን ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ከተመቻችሁ ቪዲዮ ላይክ ማድረግ እንዳይረሳ፣ ለሌሎች ሼር ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ሀሳባችሁን ኮመንት ሴክሽን ላይ ያጋሩ፣ የማየው ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው።